በተደጋጋሚ ከኹጥባ ጋር በተያያዘ ጁምዓ ኹጥባ ጋር በተያያዘ ሐሳቦች ሲሰነዘሩ ምናምን የምናየው ነገር ነው። አሁን በጣም እያስተዋልኩት ካለውት ነገር ምናልባት እናንተ ማስተዋላችሁት ሊሆን ይችላል። ልክ አዛን ካለ በኋላ ሁለተኛ አዛን ካለ በኋላ ማለት ነው ኦልሞስት ኹጥባው ከተጀመረ በኋላ ውዱ ማድረጊያ ቦታና መጸዳጃ ቦታዎች ላይ መሳጅዶች ላይ በጣም ጋጋታ በጣም በቃ ውዥንብር ምናምን እናያለን እና ከምን የመጣ ይመስላችኋል? ሰዎች በዚህ ልክ እንዴት ነው አርፈደው ኹጥባን መታደምን ልማድ ያደረጉት? ከነዚህ ነገሮች ጋር በተያያዘ የተለያዩ ፖይንቶችን ለማንሳት ነው። በዋናነት ይህን ሐሳብ እባካችሁ እስኪ ለዱዓቶች ወይም ማህበረሰብ አንቂዎች ኹጥባ ላይ ምናምን ኢንጌጅ ለሚያደርጉ ሰዎች ሼር አድርጉላቸው፣ ወይም ደግሞ ምን ሐሳብ ለነዛ ሰዎች ሊያደርሱ ለሚችሉ ሰዎችም ሼር አድርጉላቸው። ሰዎች በተለይ አሁን ያሉበትን ተጨባጭ የዕለት ተዕለት ህይወታቸውን ውጣ ወረዳቸውን የሚያስጨንቃቸውን ነገር ኹጥባ የሚያደርግ ሰው በሐሳብ ደረጃ ሳይነካላቸው ሲቀር ምን ያደርጋሉ? ያረፍዳሉ። ከማርፈድም በተጨማሪ ከመጡም በኋላ ያንቀላፋሉ፣ ያንገላጃሉ፣ ወይ ደግሞ ኮንሰርን እንዳይደሉም በቃ ሌላ ዓለም ውስጥ ነው ያሉት። የመጀመሪያው ፖይንት ነው። ሁለተኛው ፖይንት ደግሞ ኹጥባዎች ወይም ኹጥባ የሚያደርጉ ሰዎች ከሚያደርጓቸው ወይም ከሚሳሳታቸው ነገሮች መካከል በጣም መደጋገም ነው። አንድ ፖይንትን በጣም ብዙ ጊዜ መደጋገም በነገራችን ላይ በራሱ ችግር አይደለም። ነገር ግን የሚደጋገምበት መንገድ የተለያዩ እስሉቦችን የተለያዩ ሜካኒዝሞችን እየተጠቀምን ሳንሆን ሲቀር በቃ ሰው ይሰለቸዋል፣ በጣም ይደብረዋል፣ በጣም ይጨንቀዋል፣ አርፍዶም ይመጣል። ተግባባን። ሌላኛው ደግሞ በጣም ኢምፖርታንት የሆነው ፖይንት ደግሞ ሰው ወይ ኹጥባ የሚያደርጉ ሰዎች በጉዳዩ ላይ ሳይጨነቁበት ሲቀሩ፣ ሪሰርች ሳያደርጉ ሲቀሩ፣ ሳይደክሙ ሳይለፉ ተጨባጩ ከዚህ ጉዳይ ጋር ያለበትን ጥምረት ከማሳየት ይልቅ በቃ እንደው ቁርአንና ሐዲስን በግርድፉ ቁርአንና ሐዲስን እንዳለው በቃ ቃል አላህ ቃል ረሱሉላህ በሚል መልኩ እንደዚህ ዝም ብሎ ለሰው ላይ ኢልቃ ማድረግ፣ ሰው ላይ ሐሳቡን መወርወር፣ ቀጥታ ሰው ላይ ሐሳቡን መሰንዘር ነው። ሳይደከምበት ሳይለፋበት ጥረት ሳይደረግበት ሲቀር ሌላኛው ሰው እንዲሆንበት ከሆኑ ምክንያቶች መካከል ነው ብዬ አስባለሁ። በተጨማሪ ደግሞ በጣም ደግሞ የተለመደው ሰው እንዲሆን ያደረገው ብዬ ማስበው ወቀሳዎች በጣም መብዛታቸው፣ እነሱን ማሳነስ ያለውን ጅምሁሩን ማሳነስ በጣም የተለመደ መሆኑ፣ ሁሉ ጊዜ በቃ በወንጀላችን በመናምናችን እየተባለ ተስፋ ሰጪ የሆኑ ሐሳቦችን መፍትሄዎችን ሰው የሚያስጨንቀው በጣም የሚያሳስበውን ነገር እንደው አመል እየሆነ ትንሽም ቢሆን በቃ ትንሽ ፍንጭ እንኳን እንዲህ ነው የምትሄደው የሚል ተጨባጩን ያማከለ ሐሳብ ደግሞ ሳይሰነዘር ሲቀር በዚህ መልኩ ሰው ይሸሻል። እንደሚታወቀው ልጅ ሆነን የሚጨቃጨቀን በጣም የሚወቅሰን የሚማታን የሚቆጣን አስተማሪ ተማሪዎች ይሸሹታል። የተለመደ ነገር። ስለዚህ አሁንም ትልቅ ወንም አልሆንም ይህ ባህሪ አብሮ ሁሉም ሁኔታ ላይ የሚሰራ ነው ማለት ነው። ስለዚህ ከኹጥባ ጋር በተያያዘ እነዚህ ነገሮች መኖራቸው ልክ ከሁለተኛ አዛን በኋላ ሰዎች ሐማም ላይና ውዱ ማድረጊያ ቦታ ላይ በጣም እንዲንጋጉ ምክንያት ሆኗል ብዬ አስባለሁ። ሰዎች ኹጥባም ከተጀመረ በኋላ እንዲተኙና እንዲያንቀላፉ ምክንያት ሆኗል ብዬ አስባለሁ። ከዚያ ባለፈ ደግሞ ሰዎች በጣም ሲሪየስ የሆኑ ኢሹዎችን ሲያነሱ እንግዲህ የሰሞኑ አይነት ጋጋታና የሰሞኑ አይነት ውርጅብኝ አንዳንድ ዱዓቶቻችን ላይ እያየን ያለ ነው። እስኪ ሐሳባችሁን ሼር አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።